25 ላይ በዋትስአፕ የምትልኩልን መልእክት በጣም ጥሩ ነው። በጣም ደስተኞች ነን በምትልኩልን መልእክት። ሀሳብ አስተያየቶቻችሁ ቀላል ትርጉም የምንሰጣቸው አይደሉም። ከተላኩልን ፕሮግራም መልእክቶች መካከል ትላንትና ባነሳሁት ጥያቄ መሰረት አንዳንድ ሰዎች በእነዚህ ጉዳዮች ላይ ሀሳብ አስተያየት ቢሰጥ የሚል ጥያቄ አንስተውልናል። ለምሳሌ የኦህዴድ ኃይል በአማራ ላይ የከፈተው ጦርነት ዓላማ በተመለከተ በዚህ ላይ ሰፋ ያለ ትንተና ቢሰጥበት፣ በሱዳን ላይ እየተደረገ ያለውን ጣልቃ ገብነት እና ዓላማው ምን እንደሆነ እና አብይ አህመድ ለምን ወደ ሱዳን ጦርነት የገቡበት ምክንያት በትክክል ዓላማዎቹ ምንድናቸው? ሌላው ከወያኔ ጋር ያለውን የስልጣን ሽሚያና በአብይ አህመድና በህወሓት ኃይሎች መካከል በትክክል ያለው ቅራኔ ምንድነው የሚለውንም እንደዚሁ ሰፊ ትንታኔ በተሰጡበት፣ ከኤርትራ ጋር ያለውንም ውጣ ውረድና ከሌሎች ሀገራትም ጋር ጭምር የተደረገ ያለውን ሰጣ ገባ በተመለከተም እንደዚሁ እዛ ላይም ሰፊ ትንታኔ ቢሰጥበት የሚል ጥያቄ አንስታቸዋል። የሶስተኛ ሀገራትን ፍላጎት ወይንም ደግሞ የፕሮክሲ አስፈጻሚ ለመሆን የፈቀደበትን ምክንያት ለምሳሌ ከአረብ ኤሚሬቶች ጋር አብይ አህመድ ይጣመረበት ምክንያት ምንድን ነው? በተጨባጭ ያጋጠመው የኢኮኖሚ አደጋ ብቻ ነው ወይስ ሌሎች አይዲዮሎጂካል አላይመንቶች አሉ በአብይ አህመድ እና በዩናይትድ አረብ ኤሚሬትን በመሳሰሉ ሀገራት መካከል የሚል ጥያቄ የሚያነሳችሁ ሰዎች አላችሁ። ሌላው የሚያስገርመኝም ጥያቄ ነው። ከዩናይትድ አረብ ኤሚሬት ጀርባ ሌላ ሀገር አለ ወይ? ዩናይትድ አረብ ኤሚሬት በቀጠናው ላይ ይህንን ሁሉ ጦርነት ሲያደርግ ይህንን ሁሉ የጦር መሳሪያ በማንም ከልካይ በሌለበት መንገድ ቀጠናውንና የቀጠናውን ህዝቦች ለከፍተኛ አደጋና ስቃይ የዳረጉ ጦርነቶች ውስጥ እጁን ሲያስገባ ከዚህ ሀገር ጀርባ ሌሎች ፍላጎቶች አሉ ወይ? በእርግጥ ዩናይትድ አረብ ኤሚሬት ነው ወይ የሚል ጥያቄ ያነሳችሁልን ሰዎች አላችሁ። በጣም ኢንትረስቲንግ ነው፣ የሚገርም ጥያቄ ነው። በእኔ እምነት አይ ቲንክ ሰፊ ሀሳብ የሚታከልበት ይችላል ብዬ አስባለሁ። በደንብ ልናነሳው እንችላለን። ጥሩ አስተያየት እንዲሰጥበት የፈለጋችሁት ጉዳይ ነው። ሌላው ያልታሰቡ ሶስተኛ ሀገራት ሊሳተፉ የሚችሉበት መጪ ሁኔታዎችም እንደዚሁ በተለይ ግብጽ፣ ቱርክ፣ ሶማሊያን በተመለከተ እንደዚሁ ያለውን ሁኔታ እንደዚሁ በስፋት ቢነገረን የሚል እንደዚህ አይነት ሀሳብ አስተያየቶች በእነዚህ ጉዳዮች ላይ ቢደረግበት የሚል ጥያቄዎች ጠይቃቸዋል። በጣም ቆንጆ ጥያቄዎች ናቸው። አይ ቲንክ ጊዜ ሲኖረን በእነዚህ ጉዳዮች ላይ የምንሄድበት ነው የሚሆነው። አንደኛው ከዚህ ውስጥ ከተነሱት ጉዳዮች አንደኛው ዛሬ የምሄድበት ይሆናል ብዬ አስባለሁኝ። በተለይ በዚህ በብርሃኑ ጁላ ንግግር ትላንትና ያደረገው ንግግር ነበር። በንግግሩ በኢትዮጵያ የፕሮክሲ ወይንም የውክልና ጦርነት አደጋ ውስጥ ገብታለች ነው የሚለው። የመከራ የስቃይ የበርካታ ስቃዮች ማዕከል እንድንሆን ነው እየተሰራብን ነው ያለው የሚል ነገር ነው የሚያነሳው። በሀገር ውስጥ ያሉ ኃይሎች ደግሞ ለዚህ መጠቀሚያ ሆነዋል የሚል ክስ ያቀርባል። ይሄ ክስ ዛሬ የተለመደ አይደለም። ዝም ብላችሁ የኢትዮጵያን ቴሌቪዥን ርዕሶች ብታዩቸው ስክሮል ዳውን እያደረጋችሁ ብትመለከቱት የሚነገረው የሚባለው በጣም ብዙ ነው። እንትኑን አዛባ ነው እንትኑን ጥሰን ተሻገርን ይልና በማግስቱ ደግሞ ሴራው ሲጋለጥ የሚል ነገር ደግሞ ትመለከታላችሁ። ሴራው ሲጋለጥ በተሰራ በማግስቱ ሌላ ዛሬ አሁን የተመለከትኩት ርዕስ ምን ይላል? በሕይወት ዓለማዊ ባርነት የማትገዛው ኢትዮጵያ ይልና ኢትዮጵያ ታላቅ ስልታዊ ዝላይና ለድርድር የማይቀርበው ብሔራዊ ጥቅሟ ይላል። ኢትዮጵያ ታላቁ ስልታዊ ዝላይና ለድርድር የማይቀርበው ብሔራዊ ጥቅም ምንድን ነው እየሰራችሁ ያላችሁት እዛ አካባቢ ያላችሁ ሰዎች የሚለው ነገር በጣም የሚያስገርም ሆኗል። ትናንትና ከተላኩልኝ ጥያቄዎች ውስጥ ዛሬ ያስገረመኝ አንደኛው ጥያቄ ወይንም ደግሞ አንደኛው የእምነት ክህደት ቃል በለው የብልጽግና አይ ቲንክ ባለስልጣን ይመስለኛል መልእክቱን የላከልን እና እኔ በብልጽግና ውስጥ ያለው ሰው ነኝ ነው የሚለው ሰውየው። እና በብልጽግና ውስጥ ነው ያለሁት እና ያለሁበትን ኃላፊነት ቦታ አልነግርህም፣ ግን እኛ ምን እየሆነ እንዳለ ሁሉ ሀገሪቱ ውስጥ የምንሰማው ከእናንተ ነው፣ ከተቃዋሚ ሚዲያዎች፣ በውጭ ሀገር ቤዝ ካደረጋችሁ ሚዲያዎች ነው ምን እንኳን እየተካሄደ አካባቢያችን ላይ እንዳለ የምንሰማው እና ውስጥ ያለውን ነገር ብዙ አናውቀውም። ምን እየተካሄደ እንዳለ ቀጠናው ላይ ስላለውም ነገር የምንሰማው ቀጠናው ላይ ከሚነሱ ከእናንተ ከውጭ ሀገር ካሉ ሚዲያዎች ነው የምንከታተለው እና እባካችሁ በዚህ ጉዳይ ላይ በየጊዜው መረጃዎቻችሁን አጠናክራችሁ ላኩልን አድርሱልን የሚል ነው። ማለት ስጋት እንዳለባቸው የብልጽግና በተለይ መካከለኛው ይሄ ሚድል ታየር ላይ ያለው ባለስልጣኑ ሚድልና ሶስተኛ ይሄ መካከለኛና ዝቅተኛ ላይ ያለው የብልጽግና ባለስልጣናት ስጋት ውስጥ የሚገቡበት ሁኔታ እንዳለ በግልጽ መመልከት ትችላላችሁ። የሚነገራቸውና አጠቃላይ በሚዲያው ዘርፍም በየዕለቱ የምትሰሟቸው ነገሮች ያን ግለሰብ ንግግሮች ናቸው። በአርባ ምንጭ የሚናገር አብይ አህመድ ነው፣ ደሴ መጥቶ ኮምቦልቻ ላይ የሚናገር አብይ አህመድ ነው የሚናገረው፣ አፋርም ሶማሌም ሲሄድ የሚናገረው አብይ አህመድ ነው እና የተለየ ፐርስፔክቲቭ እንኳን የሚሰሙበት እድል የለምና ለምንድን ነው አብይ አህመድ በዚህ ልክ ሚዲያ ፕሬዘንስ የሚያበዛው የሚለውንም ነገር እንደዚሁ ከዚህ በፊት አንድ ሰው ሲያነሳ በተደጋጋሚ ሚዲያ ላይ የሚቀርብበትን ምክንያት ሌሎቹ
የአብይ አህመድ ይሄ ብልጽግና ትላንትና ስብስቡን እያወራን ነበር አይደለም ምን አይነት ፓርቲና ምን አይነት ድርጅት እንደሆነ ሶ ድርጅቱ በራሱ ድርጅት ስላልሆነ ካይንድ ኦፍ የግለሰብ ኦን የሚያደርገው በሆነ ጥቅማ ጥቅም የተሰባሰበ ልሂቅ ስለሆነ በጋራ ኮሚት የሚያደርገው አይዲዮሎጂ የለውም። ሶ ኢንተርናል ሶሊዳሪቲ ወይንም የውስጥ አንድነቱና ጥንካሬው በጣም ደካማ ነው። ሶ በዚህ ምክንያት ለመዋሸት እንኳን አብይ አህመድ ከራሱ የተሻለ ሌላ ካንዲዴት እንደሌለ እርግጠኛ ነው በዛ ስብስብ ውስጥ እና አብዛኞቹ በሚናገሩት ነገር በርካታ ውድመት ነው የሚፈጽሙት እና የማይፈልገውን ነገር ነው የሚናገሩት። ጀነራሎቹ ወጥተው ቢናገሩ ያከስሩታል፣ ፖለቲከኞቹ ወጥተው ቢናገሩ ያከስሩታል። ሶ በዚህ ሂደት ውስጥ ኮንሲስተንትሊ ውሸት ለህዝቡ ሰፕላይ ላይ ያደርግ የሚችለው በቋሚነት እሱ ብቻ እንደሆነ ስለሚያምን ሚዲያውን እንኳን አምኖ ለሌሎች የሚያጋራበት ሂደት እንደሌለ በግልጽ ትመለከታላችሁና በእያንዳንዱ ጉዳይ ላይ ሐሳብና አስተያየት የሚሰጠው እሱ ራሱ ነው። ማሳ ውስጥ ቢገኝ እሱ ነው፣ እግር ኳስ ሜዳ ላይ ቢገኝ ራሱ ነው እና ይሄ በትክክል በዚህ ስብስብ ውስጥ ያለውን ምን ያህል በአባላቶቹ ላይ እምነት እንደሌለው ጭምር የሚያሳይ ነው። ሶ የአብይ አህመድ ስትራግል የአብይ አህመድ ትንቅንቅ ከኢትዮጵያ ህዝብ ጋር እውነትን የመጨበጥ ትንቅንቅ ነው። ሶ እሱ እውነትን ነው ማኒፑሌት ማድረግ የሚፈልገው። ህዝቡ የሚያውቀውን አይደለም እንዲያውቅ የሚፈልገው፣ እሱ መናገርና እሱ የሚናገረውን ህዝቡ እንዲገዛው ነው የሚፈልገው። ሶ ሌሎች በተወሰነ በምንም አይነት መንገድ ከዛ የተዛባ መረጃ ሊያቀርቡ የሚችሉበት እድል ስለሚኖር ምክንያቱም ሰው ናቸውና በሱ ልክ ኮንሲስተንሲ ስለሌላቸው ሌሎቹ አይታመኑም። በዚህ ምክንያት የሚዲያ ፕሬዘንሳቸው ውስን እንደሆነ አብዛኞቹ መመልከት ትችላላችሁ ለማለት ነው። ሶ በዚህም ምክንያት ይመስለኛል አባላቱን ጭምር የእንደኛ አይነት በውጭ ሀገር ያሉ ሚዲያዎችን ለመከታተል መረጃ ለማግኘት ፍላጎት ያላቸው መሆኑን ሲነግሩን የነበረው ማለት ነው። ሶ ዛሬም እንደተለመደው መረጃዎችን ይዤ መጥቻለሁ። ሀገራዊ ቀጠናዊና ዓለም አቀፋዊ ሁኔታዎች አሉ። በሁለት ጉዳዮች በዋናነት አንደኛው በአማራ ክልል በመጠነ ሰፊ ውጊያ ዛሬ እየተደረገ ነው ያለው። ሸዋሮቢትን ጨምሮ በበርካታ የሸዋ አካባቢዎች ላይ ከባድ ትንቅንቅ እየተደረገ ነው ያለው። ሁለተኛ በምስራቅ አማራ እንደዚሁ በጣም መጠነ ሰፊ ውጊያ አለ። አንድ ሚን ታይም ደግሞ ከባድ የሆነ ዲፕሎይመንት አለ። በተለይ ደግሞ በዚህ በምስራቅ አማራ እና በአፋር አካባቢ አዋሳኝ አካባቢዎች ላይ መጠነ ሰፊ ወታደራዊ ዝግጅቶች አሉ። በበርካታ ኃይሎች ነው ዝግጅት የሚደረገው። የትግራይ ኃይሎች ዝግጅት የሚያደርጉበት አለ። የእነ አብይ አህመድ ኃይል እንደዚሁ ሚሊሻውንም ፖሊሱንም እያመጣ እያራገፈ ሪዲፕሎይ ለማድረግ ጥረት እያደረገ ነው ያለው። ወታደር ለማስመሰል ጥረት እያደረገ ነው ያለው። በአንጻሩ ደግሞ የፋኖ ኃይልም እንደዚሁ በጣም ገዢ ቦታዎችን ለመያዝ ጥረት የሚያደርግበት ሁኔታ አለ። ወሳኝ ቦታዎችን ገዢ ቦታዎችን ለመቆጣጠር የሚደረገው ጥረት አብቅቶ አሁን አይ ቲንክ ለፋይናል ኦፌንሲቭ የሚደረግ ዝግጅት የሚመስል ነገር እንዳለ ትመለከታላችሁ። ከዛ ውጭ ግን በአብይ አህመድ በኩል ለወታደሮቹ ለፖሊስም ለሚሊሻም መጠነ ሰፊ ዝግጅት ነው እየተደረገ ያለው። ማለት ጦርነቱ አይቀሬ መሆኑን በትክክል የተረዳ ይመስላል። በነገራችን ላይ ዛሬ የጦርነቱን ትርክት በተመለከተ ውይይት ሲደረግ ነበር ትናንትና እና ሃጫሉ ሸለመን ጨምሮ ማን ይሄ ምክትል የደህንነት እንትን ኃላፊው አይ ቲንክ ማነው ዳንኤል ጉታ ዳንኤል ጉታን ጨምሮ ሃጫሉ ሸለመና ዳንኤል ጉታን በተገኙባቸው መድረኮች ላይ የጦርነቱን ትርክት የጦርነቱን ናሬቲቭ ለመቆጣጠር የሚደረገው ጥረት ጦርነቱ ቢጀምር እንዴት አድርገን የበተለይ ኢንፎርሜሽን ዋርፌሩን በምን አይነት መንገድ መምራት ይኖርብናል የሚለው ነገር ውይይት ሲደረግ ነበር የነበረው። ሌላው አይታችሁ ከሆነ ብልጽግና ጦርነት ሊጀምር ሲል አንድ ለየት የሚያደርገው ባህሪ አለው። ኦልሬዲ ጦርነት ውስጥ ነው ያለው ብልጽግና፣ ምንም ጥያቄ የለውም። ግን ደግሞ የሚጠነቀቃቸው አይነት ጦርነቶች አሉ። ከአማራ ጋር የሚያደርገውን ጦርነት የጀመረበት መንገድ ትርክቱን አስቀድሞ ሊያሸንፍ የሚችልልኛል ብሎ የሚያስበው በተለይ ደግሞ ከምዕራባውያኑ የሚመጣበት ጥቃት በጣም የተደራጀ ጥቃት ይመጣብኛል ብሎ ስለማይሰጋ ከአማራው ጋር ለሚያደርገው ጦርነት መጠነ ሰፊ ዝግጅት በተለይ ኢንተርናሽናል ኮሚኒቲውን ነው ለማሳመን ያደረጋቸውን ጥረቶች አትመለከቱ። ምክንያቱም ከኢንተርናሽናል ማህበረሰቡ የሚመጣበት ተቃውሞ እንደሌለ እርግጠኛ ሆኖ ነው ጦርነቱን የጀመረው። ምክንያቱም በተደራጀ መንገድ የአማራው ኃይል በዲያስፖራም እንግዲህ እንደ አብሰንስ ኦፍ ኦቶሪቲ ሴንትራላይዝድ ኦቶሪቲ ነው የአማራ ጦርነት የተጀመረው አይደለም። የአማራ መንግስት የሚባል አልነበረም። ጦርነቱ ሲጀመር ከሌሎች ሀገራት ጋር የሁለትዮሽ ወይንም የሶስትዮሽ ወይንም በተለያየ መንገድ ግንኙነቶችን ፈጥሮ አማራው ላይ የሚካሄደውን ጦርነት ለመቀልበስ በሚደረገው ጥረት ውስጥ ቀጥተኛ ድጋፍ ለማግኘት የሚደረጉ ርብርቦች ጠንካራ እንዳልሆኑ እና አብይ አህመድ በግምገማቸው ያውቃሉ፣ አስቀድሞ ማለት ነው። ምክንያቱም አማራው ላይ ጦርነት ሲታወጅ እንዳልኩት ማዕከላዊነት ያለው መንግስት አይደለም አማራ። የአማራ ክልልም መንግስት እንደሌላው ለምሳሌ ትግራይ ላይ ጦርነት አብይ ሲያወጅ የትግራይ ክልል መንግስት ህዝቡንና ክልሉን ለመከላከል ህዝቡን ሞቢላይዝ አድርጎ
በአንድ መዋቅራዊ ወይንም ፖለቲካዊና ወታደራዊ ሰንሰለት አስሮ በዛ ነው አመራር ለመስጠት ጥረት ያደርግ የነበረው አይደለም። በአንጻሩ የአማራው ክልል ዘማች ነው፣ ሚሊሻ ነው እና አማራውን ሊወጋ ከፊት የሚሰለፍ ነው እንጂ አማራው ህዝብ ላይና ወገናችን ላይ ጦርነት በፌደራል መንግስቱ ታወጀብን ብሎ የአማራውን ህዝብ ከፌደራል ወረራ ለመከላከል የሚዘምት አልነበረም። ምክንያቱም ከዚህ በፊት ስንል እንደነበረው በጠላት ፍላጎትና ቅርጽ የተሰራ ኃይል ስለሆነ ማለት ነው። ስለዚህ ከፊት ሆኖ የራሱ ወገን ላይ የሚደረገውን ዘመቻ በማስተባበር የሚሰለፍ ጠላት እንደሆነ አብይ በደንብ ያውቃል። ስለዚህ ስጋት የለበትም። የአማራውን ጦርነት ፈታኝ ያደረገው በእነ አብይ አህመድ ዘንድ በኢንተርናሽናል ኮሚኒቲው ከሚመጣው ተጽዕኖ ይልቅ የኢትዮጵያ ህዝብ ያሳየው ቁጣ ነው። ትልቁ የመረጃ ዋርፌር ታርጌት ያደረገው በኢትዮጵያ ጦርነት ውስጥ አማራው ላይ በታወጀ ጦርነት የኢትዮጵያን ህዝብ ነው። ምዕራባውያንን ለማሳመን የሚደረግ ብዙ ርብርብ አልነበረም። ትልቁ ርብርብ ወታደሩን ከአማራ ጋር የሚዋጋበትን ምክንያት መስጠት ነው። ትልቁ ርብርብ ኢትዮጵያውያን አብይ የጀመረውን በአማራ ላይ የጀመረውን ጦርነት እንዲደግፉ ማሳመን ነው። ዳውንቲንግ ታስክ ነበር። የገባውም ወታደር እየተሸነፈ የሚላከውም ጦር እየተሸነፈ የአማራውም ህዝብ በሂደት ራሱን ኦርጋናይዝ እያደረገ የሀገር ውስጥ የትርክቱንም ጭምር በማሸነፍ ቀጠናዊና ዓለም አቀፋዊ ትርክት ለመገንባት በሂደት አቅም እየፈጠረ መጣ። አሁንም ሙሉ ለሙሉ ስምም የሆነ ዓለም አቀፋዊ የትርክት ቁጥጥር መያዝ ተችሏል የሚል እምነት ባይኖርም ቢያንስ ግን በቀጠናው ላይ ምን እየተደረገ እንዳለ በአማራ ክልል ላይ መጠነ ሰፊ ግንዛቤ እንዲፈጠር ማድረግ ተችሏል።